እነዚህን 5 ነገሮች ሳታስተካክሉ በፍጹም ድሮይንግ መስራት እንዳትጀምሩ። አንድ ቀን ሊጠቅማችሁ ስለሚችል ፌቨራይት ላይ ማድረግ እንዳትረሱ። አንደኛ ድሮይንግ ዩኒት። ድሮይንግ ዩኒት ማለት የምንሰራው ስራ በምን አይነት መለኪያ እንደሚለካ የምናስተካክልበት ቦታ ነው። ለምሳሌ ሚሊሜትር ነው፣ ሴንቲሜትር ነው፣ ሜትር ነው፣ ኢንች ነው፣ ፊት ነው የሚለውን የምንወስንበት ማለት ነው። ሁለተኛ ድሮይንግ ስኬል። ድሮይንግ ስኬል የምንለው የምንሰራው ስራ ከሪል ወርልድ ሳይዝ ጋር በምን ያህል እንደሚለያይ የምናስተካክልበት ወይም የምንናገርበት ቦታ ነው። ለምሳሌ 1:2 ሬሽዮ፣ 1:100 ስኬል። ሶስተኛ ድሮይንግ ሊሚት። ድሮይንግ ሊሚት የምንለው የምንሰራው ፕሮጀክት በምን ያህል ሳይዝ ላይ እንዳረፈ ወይም ደግሞ ባውንደሪውን ነው የምንወስነው ማለት ነው። A4 ነው፣ A3 ሳይዝ ነው፣ A2 ነው የሚለውን የምንወስንበት ነው። አራተኛ ቴክስት ስታይል ወይም ዳይሜንሽን ስታይል። ይሄ ደግሞ የምንሰራው ድሮይንግ ላይ የምንጽፋቸው አኖቴሽኖች ፕሮፖርሽናል እንዲሆኑ ያደርግልናል። አምስተኛ ድሮይንግ ሌየር። ድሮይንግ ሌየር ማለት የምንሰራው ስራ የተለያየ ስለሆነ አንዱን ከአንዱ የምንለይበት ወይም እንዲለይ የምናስተካክልበት ቦታ። ለምሳሌ ቪዚብል ነው፣ ፕሪንታብል ነው፣ ከለሩ ይለያያል እያለን የምናስቀምጥበት ማለት ነው።